ሴት ልጅ ድምጿ እንዳይሰማ አጅነብይ እንዳይሰማ ነው። አዎ ስለዚህ ቁርአን ሐዲስም ሆነ ተውሂድም ሆነ አንተ አቅራ፣ እሷ ግን መልስ አትስጥ። ተቀበብሎሽ አታድርጉ። አንተ እየነገርካት እሷ እየመለሰች አንተ እስኪ አስረክብ እያልክ አይቻልም፣ አይፈቀድም፣ አይቻልም። አጅነብይ እንዲሰማት አይፈቀድም። ሐታ ኢጅማዕ ነቅል ያደረጋል። አው ከልኢጅማዕ ተመልከቱ። ዑለማዎች ደግሞ የጠሉት ይሄንን ነው። እንደ ጥያቄ ነበር። አንድ እህት የሚያቀራት አጣች። ሰፈር እንዳትወጣ ሴት ናት፣ ማንም የሚያቀራት የለም። እያሐፈዘች ነበር። በቃ ትተው እኔም ልተዋት ማቅራቱን እያለኝ ነው መሰለኝ። ኢኽዋኖች ነበር ሰለፍያ ኢኽዋኖች ነበሩ የሚያቀሯት። ሰለፍያ አንፈልግም ብለው አባረሯት። ታዲያ እኔ ላይ ብትሐፍዝ ምን አለ እንዲሁ ከምትቀር። ነገሩ ላይ አገሩ ላይ የሴት አቅሪ የለም፣ ወንድ ነው ያለው። እነሱም ኢኽዋን ናቸው፣ በጣም አልተስማሙም። ሴት የለም። ስለዚህ ምን ትሁን ኡስታዝ? በቃ ዝም ብላ ትቀመጥ። በአላህ ሳምንት መልስልኝ። አላህ ያኑርልን ያ ረቢ። ጀዛከላህ ባረከላሁ ፊክ። ኢንሻአላህ ሳምንት እንግዲህ የስንት ሳምንት እንደሆነ አላውቅም። ኢንሻአላህ አፍወን ማለት ጥያቄ እስከ በጣም በዝቷል። 500 600 አካባቢ ጥያቄ ነው ያለው። እንደውም ከዛኛው ጋር የተሰረቀው ወደ 1000 ሊደርስ ነበር። አሁን እንደገና አዲስ የገባው ወደ 400 ደርሷል። ባለው የተወሰነ ነው መልስ የምንሰጠው። አፎን ማዘገይባችሁ መርጫ አስቀርቸው እንትን ችላ ብየው ሳይሆን ከጊዜው ጋር ነው። ባረከላሁ ፊኩም። እና ወንድማችን እምልህ ላ የጁዝ ለከ አን ቱዓሊመሃ ልታስተምራት አይፈቀድልህም፣ አይቻልም። ሊአነ ሰውተ አልመርአ ዐውራ ነው፣ አይፈቀድም፣ አይቻልም። የሶላቷን ከያዘች ሶላቷን ትስገድ። ከዛ ውጭ ባለ السنة أنه إذا ناب المصلي شيء في صلاته كخطأ الإمام واستئذان الداخل وإنذار الأعمى لمثالي ሴት ልጅ መናገር የሚፈቀድላት ወይንም ደግሞ ድምጿን ልታሰማ የሚፈቀድላት የሆኑ ቦታዎች አሉ፣ የሆኑ ቦታዎችና የሆኑ ሁኔታዎች አሉ። ሴት ልጅ ሶላት ውስጥ ሆና ራሱ ድንገት ችግር ቢፈጠር የሚያሰግዳት ቢሳሳት ወይ ደግሞ የሚገባ ሰው ቢያስፈቅዳት ሰው አለ ወይ እያለ በር ቢያንኳኳ ወይ ደግሞ የሆነ አይነ ስውር የሆነ ሰው ጉድጓድ ውስጥ ሊገባ እየሰገደች ፊቷ ብትመለከት ወይ ቢረሳ የዛን ጊዜ ምንድነው የሚደረገው? አዩሰቢህ الرجل وتصفق الأنثى። ሴት ልጅ ታጨበጭባለች፣ ወንድ ደግሞ ሱብሃንአላህ ይላል። ይሄ ነው ያለው። ለምንድነው ድምጽ የተከለከለችው? ሄሎ ድምጽ ተከለከላለች። በቃ ድምጽ እንዳታወጣ። የችግር አንገብጋቢ በሆነ ጉዳይ ላይ አትናገር አይደለም ያለው ቁርአን ያለን፣ አትናገር አይደለም። ወላ ተኽضዕነ ፊል ቀውል ፈየጥመዕ አለዚ ፊ ቀልቢሂ መረድ ወቁልነ ቀውለን ማዕሩፍ አለ። ወቁልነ ቀውለን ማዕሩፍ አለ። መልካም ንግግር የምትናገርበት አለ። ጥያቄ ልጠይቅ ትችላለች። የሆነ አንገብጋቢ የሆነ ነገር በዛ አካባቢ እንትን አልፏል ብላ ልጠይቅ ትችላለች። እንዴት ነው ብላ ትችላለች። ቅላጼ ሳታደርግበት ድምጿን ማለት ነው። ወቁልነ ቀውለን ማዕሩፍ ወላ ተኽضዕነ ነው ያለ። ወላ ተኽضዕነ ፊል ቀውል ወላ ተቁልነ ወይንም ደግሞ ወላ ተተከለምነ አላለ። አትናገሩ አይደለም ያለ። ኹዱዕ እንዳይኖር ነው። አስሉ ቂራአተል ቁርአን ላይ ደግሞ በጣም ብዙ ኹዱዕ ይፈጠራል፣ ፊትና ይፈጠራል። ድምፅ የሆነ አንገብጋቢ ጉዳይ በሚሆንበት ሰዓት አዎ። እነዚህ ግን ምን አለው? ሌላ መፍትሄ ሞልቷል። ይኸው ልንገራችሁማ። ረሱል ዓለይሂ ሰላቱ ወሰላም ረወል ቡኻሪ ወሙስሊም من حديث سهل بن سعد الساعدي رضي الله تعالى عنه أن رسول الله صلى الله عليه وسلم قال ما لي رأيتكم ما أكثرتكم التصفيق. نبي عليه الصلاة والسلام كوج سمعتوا تصفيق بدأ ما بزتون نبرنا وإن من هنا تشونوا تصفيق أبزتشو تالواتشو من نابه شيء في صلاته فليسبح. الصلاة هنا نقول بم يقط ما تشو ساعات وين يقط ما أكل تسبيح هذا سبحان الله بل
فإنه إذا سبح التفت إليه سبحان الله በሚል ሰዓት እስካሁን እሱ ጋር እንትን የዘነጉ ሰዎች ይባንናሉ ወደሱ ዘወር ይላሉ ይባንናሉ وإنما التصفيق أو التصفيح للنساء ለሴት ልጅ ነው ሴት ልጅ ሶላት ረስ سبحان الله አትልም في حضرة الأجانب أجنبي ባለበት ምንድነው የምትለው ታጨበጭባለች የጣቱን በእንትኗ የአንዲቷን ጀርባ በሌላ እንትን ትመታዋለች የዛን ሰዓት ምንድነው ብለው እንዲባነኑ ማለት ነው እንትን በምትልበት ሰዓት ትኩረት ይሰጣል ምን እያለች ነው ምንድነው ስትል እማያይ ከሆነ ኢሻራ ሊደረግለት ይችላል በቃ በእንደዚህ አይነት ይሄ ነው ድምጿን አታወጣ ተመልከቱ ይሄ አሁን አንድ የሚያስተላልፈው መልእክት አለ የነብዩ አለይሂ ሰላቱ ወሰለም ሐዲስ ማለት ነው ሌላ من حديث أبي هريرة رضي الله تعالى عنه في حديث متفق عليه قال التسبيح للرجال النبي عليه الصلاة والسلام التسبيح للرجال والتصفيق للنساء ይሄን ብለው ረሱል አለይሂ ሰላቱ ወሰለም ተናግረዋል እንዳትናገር የተደረገበት ድምጿ ወደ መወስወስ ይሄዳልና ነው ይሄንን ያመጣል አውራነት አለው ሙጥለቀን ባይሆንም ማለት ነው አውራነት አለው ስለዚህ መቆጠብ ነው ከዚህ ይሄ እኮ ሌላ ትእዛዝ ሊሆን ይችላል ምናልባትም ሌላ ነገር ሊሆን ይችላል እንዴት እንደው ታጨብጭበ እንደዚህ እንትን ታድርግ የተባለው ሶላት ውስጥ ነው ድምጿን እየተከለከለ አይደለም በድምጽ መናገር እኮ ብቻዋንም ብትሆን ላትናገር ትችላለች የሚሉ አሉ ላ አይደለም እንዴት ካላችሁ አይሻ ረዲየላሁ ተዓላ ዐንሃ አስማ ገባች እየሰገዱ ነበር ሶላት الኩሱፍ እየተሰገደ እያለ ስትገባ አይሻ ፈንጠር ብላ ያው እንትኗ ነው መስጊዱ እየተሰገደ እሷ ደግሞ ጫፍ ላይ እዛ ሁጅራዋ ነው ያለችው አስማ ስትገባ እዛ አካባቢ ለብቻዋ ነጠል ብላ ነበር ያነበረችውና ስትገባ ጠየቀቻት አስማ قالت ምንድነው ብላ ስትጠይቃት እንትና አይሻን ማለት ነው አስማ ስትጠይቃት ማሻአና ሰው ምን ሆኖ ነው فاشارت الى السماء عائشه ወደ ሰማይ አመላከተቻት በጣቷ ወደ ላይ ጠቆመቻት ሰው ቆሟል መጨረሻ ላይ ሱብሃንአላህ አለች አይሻ አይው ሱብሃንአላህ አለች አሁን ሱብሃንአላህ አለች እቺ ነው የፈለኩት አጅነብ የሌለበት ቦታ ምን ይባላል ማለት ነው ሱብሃንአላህ ይባላል አይው ሴት ልጅ ሱብሃንአላህ ብላለች አጅነብ የሌለበት ተስቢህ የተከለከለችው ሴት ልጅ በድምጿ ጉዳይ ነው ማለት ነው قال ابن رجب رحمه الله تعالى وإنما تصفق المرأة إذا كان هناك رجال فأما إن لم يكن معها غير النساء سيتنجمان نمكل لما فقد قيل أن عائشة صبحت لأختها أسماء في صلاة الكسوف أيوة تثبت بالقوال سلذي فإن المحذور سماع الرجال صوت المرأة ወንዶች የሴት ልጅ ድምጽ እንዳይሰሙ ነው ማለት ነው አዎ ማረጋገጫ በሁለቱም ሐዲስ አረጋገጠ አጸና አየን ተመለከተ ስለዚህ ሴት ልጅ ቁርአን ስትቀራ ሴት ልጅ ቂራአት ስታስረክብ ሴት ልጅ ዳዕዋ ስታደርግ ሴት ልጅ አደባባይ ወጣ በቃ ነገ እንደዚህ እኮ ነው እየለቀቁ ያሉት ችግር የለም ወቁልና ቀውለን ማዕሩፍ ብሏል الدعوة قول معروف ስለዚህ ውጪ በይ ዳዕዋ አድርግ ያለው እንዳለ አሰማሯል ግጥም ታቀርብላችኋለሽ ሽር አድርጋ ኦረንተሽ ተቀበል አድርጋ ዳዕዋዋን በቃ የለም ቴሌቪዥን ከፍተው ለምን አድርገውላት አሁን በየቻናል ገቢ ብለው ለአጅነብይ እንዳለ አውጥተዋታል ከቤት እከለየት የምትባል ዳኢ እየተባለ እከለ የሚባል እንደሚባለው አውዱ ቢላህ አሰማሩት እንደዚህ ቀደሙት እንዳለ የለም አይቻልም ሴት ልጅ ተልቢያ ላይ እንኳን ተልቢያ لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك يملون فالسنة للمرأة ألا ترفع صوتها بالتلبية وهذا إجماع أو كالإجماع من أهل العلم إيه له حكاه ابن المنذر إجماعا وقال ابن قدامة رحمه الله تعالى ولا ترفع المرأة صوتها بالتلبية دمصان كفات تادرق إلا بمقدار ما تسمع رفيقتها قلنا يالتوا قوادينوا المسامات وهي راسوا المسامات يأكلين قال لك بقى يفكرين لا تبقى إيه عبادة أنه هذا من شكرا لبيك اللهم لبيك كسب لا بالتل أجنبي يندي سمات هاي يفكرين حتى إجماع نقل هذا الرجال أو كالإجماع هذا الكتب علماء وش دمو يتقلوا تيهن النوم سيتلج دمصوا اندي يسمى أجنبي اندي يسمانو أو ስለዚህ ቁርአን ሐዲስም ሆነ ተውሂድም ሆነ አንተ አቅራ
እሷ ግን መልስ አትስጥ። ቅብብሎሽ አታድርጉ። አንተ እየነገርካት እሷ እየመለሰች አንተ እስኪ አስረክብ እያልክ አይቻልም፣ አይፈቀድም፣ አይቻልም፣ አይቻልም። ተቅላ የለም እንደዚህ። ስለዚህ አንተ ታስተምራታለህ። አዎ በዛው ሴቶች እርስ በርሳቸው ማንም የለም አካባቢያችን ላይ ሰፈራችን ላይ አለ ወንድምዬ አያከላ ባረከላሁ ማንም የለም። አዎ ማንም ባይኖርም መገናኛ ብዙሃን እንደምን መገናኛ ብዙሃንም የለም፣ ኔት የለም። አዎ ኔት እስከሚመጣ ድረስ አርፋ ተቀመጥ። አንተ ዝም ብለህ ማቅራት የምትችል ከሆነ ማቅራት ነው። ከዛ አፕሊኬሽን አለ የሚያርማት የሚቀራላት ስንት ነገር አለ በአሁኑ ሰዓትማ። ከዛ ውጭ ሴት በምታገኝበት ሰዓት ወይ የቀራ ባል ካገኘች ወይ ወንድሟ ከቀራ በእንደዚህ አይነት በኩል ማስተካከል ነው እንጂ እንደዚህ ሴቶችን እየተረከባችሁ ድምጻቸውን እያዳመጣችሁ እየሰማችሁ ቁርአን አሳፍዛታለሁ ሪሳላ አስቀራታለሁ አስረክብኝ እስኪ ምናምን እያልክ አይቻልም፣ አይቻልም። ጮኛም ትሁን ማንም ትሁን አይቻልም። ተው والله اعلم። በጣም ብዙ ሸር በር የተከፈተው አንዱ ይሄ ነው። እንደ ዓለም እስራኤል ነው ድርግድግድ አድርገው የከፈቱት። በጣም ተበላሽቷል። አሁን እኮ እንዳለ ዳዒ ነኝ ብሎ እንዳለ ሴት ሁሉ አደባባይ እኮ ወጣች እኮ አሁን በቃ ያላት እንዴ ግጥሟን ሽር እያደረገች እያቀረበች ምን እያደረገ ሰለፊዮች ቆንጠጥ የለም ቆንጠጥ ብለው። ሁለተኛ